ሰብስቦ ነው ቁጭ የሚለው። እነሱ ደግሞ የአእምሮ ጎደሎ ናቸው። እንዲህ ስትላት የምትሆናት እንዲህ ሂጂ ስትላት የምትሆነች የምታደርግ ነች። ቅናት አይደለም። አይዟችሁ እኮ እሱ ብዙ ሰው አስልመዋል። አሁን ብዙ ሰው አስልመዋል። እናንተ ለምንድን ነው አንድ ሰው ሙስሊም ያደርጋችሁ? እስኪ ንገሩኝ። አንድ ቪዲዮ እንኳን እኮ አልሰራችሁ። ተጽዕኖ እዚህ ጋር ዝም ብላችሁ ከምታወሩት አንድ ሰው ሙስሊም አድርጉና አሳዩን እስኪ። ያንን ቪዲዮ አወጣለት እሱ ቤት ሰለመ ተብሎ የነበረውን ሙስሊሙን ሲያሰልም እናሳየው እስኪ። ፖስት አድርገህ ከሆነ ነበር አለክ ማስረጃ አለ ሙሉ ነው። እኔ ጋር ከአንድ ሶስት አለ። ማንን ወለተ ስላሴንም አውቃለሁ። ወንድ ሆኖ እያናገረ ወለተ ስላሴ ነኝ። ምን አይነት ድራማ እንደሚሰራ እሱ እየተጫወተባችሁ ነው። ቪዲዮ ከፈተልህና ሰለመ የተባለው ማን እንደሆነ ተመልከተው። እሺ እሱ ድራማ ነው፣ ታክቲክ ነው የሚሰሩት። በነገራችን ላይ ወሂድና ሰልማንም እንደዚህ አይነት ታክቲክ ይሰሩና ከሙስሊሞች ገንዘብ ያጭቁ ነበረ። ታመምኩኝ፣ ተቆረጥኩኝ፣ ተፈለጥኩኝ፣ ክርስቲያኖች ያሳደዱኝ እያለ ገንዘብ ይነጭ ነበረ። የዛሬ ስንት ዓመት ቴሌግራም ላይ ማለት መጽሐፍ ላሳትም ነው ገንዘብ ልቀቁ እያለ አረብ ሀገር ሄደው ሰርተው ጥሮ የሚያመጡትን የሴቶችን ገንዘብ ሙጭጭ ያደረጉ ነበር። አሁን ደግሞ በጊፍት እየመጠጡ ነው ያሉት። ወንድም አሳየው፣ ክፈትና ቪዲዮ ማን ያውቅ መሰለህ እንዴ? ደግሞ ክርስቶስ እንዲህ ብሏል፣ ከእጄ ማንም አይነጥቃቸውም ብሏል። ክርስቲያን የሆነ ሙስሊም አይሆንም፣ ከእጁ ማንም አይነጥቅም። ከአባቴ እጅ ሊነጥቃቸው የሚችል አንድም የለም ነው የሚለው። አይ እሱማ ውሸት ነው። እኔ ሲጀምር የማውቀው ሰው ተመልከት፣ ቪዲዮን ላሳየህ። ቪዲዮን ወደ ሙስሊም የገባ ስንት ሰው አውቃለሁ። ልትክድ ነው እሱ? ወንድሜ ክርስቲያን የሆነ ወደ እስልምና አይሄድም። እሺ አንድ ሙስሊም ወደ ክርስትና የሄደ አንድ ሰው አምጡልኝ እስኪ በቪዲዮ አስልሙ። ሻዳ በእናንተ ሻዳ አሳዝኑና አንድ ሰው አሳዩ እስቲ። ያው ላውራ ራሙ ወይ ፈርስት ኦፍ ኦል ካሌ ብያለሁ ያለው ሰው ሪሊ ክርስቲያን ከሆነና ክርስቶስ ከገባው አይወጣም እያለ አንተ ደግሞ ሰዎች አሳዩኝ እያልክ ነው ወይስ? ቢያንስ እሱ እኮ እያሳየ ነው። እሱ እሱ ምን አይነት ሰዎች እንደሚያሳየ አሁን ያሳዩሃል። አውጥቶ አሰለምኳቸው የሚላቸውን ሰዎች ግን ኢቭን ኢፍ ስኮላሪስቶች ራሱ እኮ ከእስልምና እየወጡ ነው። ትልቅ ስኮላሪስት የምትላቸው ሰዎች ኦኬ አሳይ እና ደግሞ ቆይ እናም ደግሞ እነዚያው ሰዎች ባይዘው ሼህ አረብን ታውቃቸዋለህ? ሼህ አረብን ታውቃቸዋለህ? አታውቃቸውም? ሼህ አረብ ይሄ ፊልም የሰራው ምናምን አይደለም፣ ኢትዮጵያዊ ናቸው። ወሎ ውስጥ የነበሩ ትልቅ ሼህ ናቸው። ሁላ መጽሐፍ ጽፈዋል። እስልምናና ክርስትና የሚል መጽሐፍ ሁላ ጽፈዋል። ኦኬ ምን አጣው ብሎ ነው ክርስቲያን ነው ኃይለ እሺ ንገር። ምን አጣው ብሎ ነው ክርስቲያን የሆነው ያልከኝ? እስልምና ያወጣኝም ብሎ ነው። ምንድን ነው ማለት ተፈተለት መስረጃ እስቲ ሙስሊም በማስረጃ ነው የሚያምነው አላችሁ? ኦኬ ተው አሁን እሱ ውስጥ አንግባ። ሙስሊም በማስረጃ ያምናል አያምንም የሚለውን ተውና ይሄ የሚያክል ስኮላሪስት ወጥተው ሁላ መጽሐፍ ጽፈዋል። እኔ ሼር ላደርግህ እችላለሁ። ክርስትናና እስልምና የሚል ፋይናሊ ስማቸው ወደ ኃይለ ኢየሱስ ተቀይሮ ምናምን ማለት ነው። ሶ ይሄን የሚያክል ስኮላሪስት ከእስልምና ወጡ። ሙስሊም አይወጣም የምትለኝ ለምንድን ነው? እነ ኢብኑ ቁረይሽ እነ ሳም ሻሙን ምናምን ዓለም ላይ የሚያስጨንቁ ክርስቲያን አፖሎጀቲክሶች ከእስልምና ነው የወጡት። ዲጁሲ ያንን አሁን ልክ ሁሱ የሚያመጣቸውን ሰዎች ደግሞ ያሳያል ማን እንደሚባሉ ማለት ነው። ወለተ ስላሴ ምናምን የሚባሉ ሰዎች እኔ የምልህ ፈልጌ ነው። ኢትስ ቤዚካል ሰው ሊወጣም ሊገባም ይችላል። ያ የእውነት መለኪያ ነው። በይዘው ሰው ያመነበትን ሊከተል ይችላል። ያ የእውነት መለኪያ ነው። ሰው ከክርስትናው ተኩ ቡድሂዝምን እኮ ሊከተል ይችላል። ገብቶሃል?
ሰው ሽንቶይዝም ሊከተል ይችላል። ሰው አይደለም የእውነቱ መለኪያ። ያ የተያዘው እምነት ጠንካራ ማስረጃ አለው ወይ ነው እሱ ነው ጥያቄው። እሱን ይዘህ መሞገት ነው በቃ። ከዛ አንግል አንደርስታንድ ብታደርግ ከዛ አንግል የው ነገሩ ነው። ዝም ብሎ ከመቆጣት ምናምን ከመጮህ ምናምን ሳይሆን እኮ እሱ ሙስሊም የሚያደርገው ሰው ዝም ብሎ ተራ ሰው ነው ምናምን እያልከኝ ነው ወይስ ክርስቲያን አይደለም ጌም ነው እያልክ ነው? ጌም ነው እያልኩ ጌም ነው። ሀያትን ወለተ ስላሴ ይባላል እንዴ? እሺ ጌም ከሆነ እሺ ጌም ነው እንበልና እሱ ቪዲዮን ይከፈተልና ስማ ሰዓት የለም ሚታርካን በኋላ እሺ ስለምን ለምትወደዳና የምለም ቀን ላይ የተከተልኩት አይስ ቪዲዮን ሼር አድርግልኝ። አይስ እየተሰማኝ አይደለም። ያዝ ሚታርካ አሽሃዱ አሽሃዱ ሳይሆን አሽሃዱ አሽሃዱ አላ ኢላሃ ኢላላህ ሰብታች ታራለ ላ ኢላሃ ኢላላህ አለሱ ያ ይጨርስ። ቆይ ፎል እዚህ ጋር የሰራውን ፎል ሰምታችሁ ታራ አይ ቲንክ ልቀጥልና መጨረሻውን ደግሞ ትደመማላችሁ። ወአሽሃዱ አሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ ጨርሰሃል። አላህ ምስጋና ይድረሰው። ከዚህ በኋላ በስሚላህ አሽሃዱ አን ላ ኢላሃ ኢለላህ ማለት ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ እመሰክራለሁ ማለት ሲሆን ወአሽሃዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድን የአላህ መልእክተኛ ነቢይ ናቸው ብዬ እመሰክራለሁ። ከዚህ በኋላ ሙስሊሙን ሻወር መውሰድ፣ ሶላት አሰጋገድ፣ ከጓደኛ ተማር፣ አብረው ዛሬ አብረው ስገድ፣ ሶላትን ጾምንም ከነገ ጀምረህ እሺ። ስምህ ማን ነበር? አወል። ሰምታችኋል? ስሙ ማን ነበር ሲባል አወል ነው ያለው። ቀጥሎ ደግሞ የሚለውን ስሙ ተመልከት። አንተ ማነው ስሙ? ጎሹ ሆነ። ቀጥሎ አየር ላይ ነው የተቀየረው ስሙ። ጎሽ ሆነ። የቤት ከብት እንስሳ ሆነ፣ የውጪ ማለት ነው። ጎሹ ደስ የሚል የሙስሊም ስም አለ? ወይስ እኛ እናውቃለን? አለ ማን አወል። ቀደም ምንድን ነበር ያለው? ስሙን አወል። ደስ የሚል ስም ይውጣል ሲባል አወል ስሙት። አወል ማለት የመጀመሪያው ማለት ነው። እሺ ከዚህ በኋላ ስሙ አወል ነው። አወል ማለት የመጀመሪያው ማለት ነው። እሺ እኔው ድራማው ይሄን ይመስላል፣ እንደቀጠለ ነው እና ምንም እዚህ ጋር አንድ ብቻ ነው ይሄ። ከፈለክ 30 እንደዛ አይነት 30 ፕሮፋይሉ ላይ ገብተን ደግሞ እስላማዊ የሆነ ነገር ፖስት የተደረገበትንም ሌላ ብዙ ማስረጃ አለ ማውጣት ይቻላል። እኔው ማስረጃ ብላችሁ ትጫዋላችሁ። ማስረጃው ሲመጣ አይደለም ብላችሁ ደግሞ ወደ ሌላ ትወጣላችሁ ማለት ነው። እኔው ብዙ ማስረጃዎች እንዳሉ እንድታውቁ ነው። ክርስቲያን መቀጠል ትችላለህ። ስላቋረጥኩ ይቅርታ። አይ ችግር የለውም ቃሌ፣ ችግር የለውም ቃሌ። እና ራሙ ካለ አሁን ዝም ብለህ ከሳይንስ አንጻር እንዴት ይታያል? በዚያ ጉዳይ ላይ እየተወያየ ነው። ክርስቲያን እዛ እያለ በቀኝ ነው በግራ ክንፏ ነውስ መድኃኒቱ የምታመጣው? እኛ ምንድን እንደይላት ብለን እዛ ጠይቁ። እሺ ሰምተዋል አይደል? እና ከሳይንስ አንጻር እንዴት ይታያል እሱ ነገር? እስኪ አብራራለን። ያው ያንተ ሐዲስ ስለሆነ እኛ ከምንፈተፍት እስኪ አንተ ንገረን። ያለበለዚያ እኛ ኢንተርፕሬት ለማድረግ እንገደዳለን ማለት ነው። አንተ ካልነገርከን አላህ አይደል? ራሙ ሚውት አንሳና ተናገር። ኦኬ እኔ ምን አልኩኝ?
ሄሎ መሐመድ ዝንቦች የሚል ነው የምጠጣው ነገር ውስጥ ዝንብ ሲገባ ወደ ውስጥ አጥልቋት ብለዋልና ነብዩ መሐመድ እኮ። አዎ በአንድ በኩል ባክቴሪያ ነው የምትይዘው፣ በአንድ በኩል ደግሞ የራሱ መድኃኒት ነው። እንደዛ ነው የሰማሁት ባሪስ ላይ። እስኪ ማስረጃ ውስጥ ከሳይንስ አንጻር እንዴት ታደርጓለህ ይሄንን ነገር? ኦኬ እና እኔ አሁን ማስረጃ ሊያስቁም ምንም ማስረጃ ሊያስቁም ስለ እሱ ስትናገሩ ውሸት ነው ምናምን ስትሉ እኔ እሱን ለማብራራት ነው የመጣሁት። እኔ ሲጀምር የማውቀው ሰው ነበር እዚህ ጋር እሱ ሙስሊም ያደረገው ማለት ነው። እሱንም ውሸት ነው ልትሉ ነው ማለት ነው። ውሸት ነው ብለህ የጻፍከው ስለዚህ ሳወራ ነው ውሸት ነው ያልከው። ገብተህ ነው ገስት ላይ ገብተህ ነው ስለ ሁሱ ራስን ያነሳኸው። ከሁሱ ጋር ቅድም አውርተህ ነበረ ምናምን ብለህ ያነሳኸው እዚሁ ለምን ትዋሻለህ? ውሸት ያልከኝ ስለ ሐዲሱ ይኸው ዝንብ እንትን ውስጥ ከታችሁ ጠጡ የሚለውን ስናገር ነው ውሸት ብለህ የጻፍከው። አሁን ገብተህ ደግሞ ሌላ ነገር ለምን ትናገራለህ? ለምን ዋሸት አስፈለገ? ማን ነው እሱ? አንተ ራስህ ስለ አንተ አይደለ? እሺ አምጣልኝ። ቆይ የትም እኮ አልሄደም። እስቲ የታል ኮሜንቱን ወደ ታች አድርጎና አሳየኝ። የታል? አሁን እንዴት ነው ማመጣልህ? ስንት ሺህ እዚህ ጋር ስንት ሰው ነው ያለው? ስንት ሰዓት በፊት ያለው እንዴት ነው ማመጣልህ? ወላሂ ስትናገሩ ስለውሱ ስትናገሩ እሱ ብዬ ብቻ ምንድን ነው ያልከው? ወይ ስማኝ ራም፣ ስትገባ ምንድን ነው ያልከው? እየሰማሁ ነበር። ስትገባ ምንድን ነው ያልከው? እያወራን የነበረው ስለ ዝንብ ነው። ኦኬ አንተ ስትገባ እንደ ድንገት ነው የመጣው ታውቃለህ። ቀድም ገብተህ እየሰማሁ ነበር። ሁሱ ጋር ገብተህ ነበር አልከው አይደል? ጥያቄ በዛ ነው የጀመርከው አይደለም? እኔ ጥያቄ በምንድን ነው የጀመርኩት? አምጡልኝ አንድ ሰው ሙስሊም ሆኖ ክርስትና እናንተ ያሰለማችሁትን አሳዩኝ፣ ቢያንስ አንድ ሁለት አሳዩኝ ነው። እንደዛ ብዬ ነው የገባሁት። እኛ ደግሞ እሱን አይደለም ጥያቄያችን። ቆይ እዚህ ጋር ከታች አሉ ሙስሊም ክርስቲያን ሆኖ ሙስሊም የሆነ ሰው አለ ከታች የምታውቀው ሰው? ብሪንግ ሂም ሄር። እኔ ወርዳለሁ። ኧረ እኔ ወርዳለሁ። እኔ ወርዳለሁ። ልጁን አምጣው ወይም ሴቷን አምጣት፣ ምንም ችግር የለውም። እንዳትወርድ ካሉ አምጣቸውና ክርስቲያን መሆናቸውን ቼክ እናርጋቸው። ገስት ላክ በለው ረሙ። አይ ልክ ነህ በጣም ብሩኬ፣ እንደው ጌታ ያክብር፣ ጌታ ያክብር። አርጋዱላ ልበልልህ እንጂ በልሳ ረሙ ነው ስበዋለሁ። አንድ ቁጥር ወይ ጻፍ እንሳቦና ክርስቲያን ቆይቶ ሙስሊም ከሆነ አንድ ጊዜ ፍቅር ምን አለ ደግሞ ፍቅር ምን እያለ ነው? አንድ ሰው ሙስሊም ያደረጋችሁት እያለ ነው። እኛ ሙስሊም ለማድረግ አይደለም እዚህ ጋር የቆምነው። ጥያቄውም ራሱ ሲጀመር ስህተት ነው። እኔ ያው ከእንደዚህ አይነቱ ከምንደረግ ገብቶ መመለስ የሚችል ካለ ገብቶ ይመልስ። ሪፖርት እያደረገ ነው። አውርዱት ሞዴሬተሮች ከቻላችሁ። ታች ደግሞ የሚታዩ ሰዎች እኮ አሉ። ምን እነ መሐመድ አበባው የሚያንቀጠቅጡ ናቸው። ይኸው ከእስልምና ወጥተው በጣም የሚታወቁ ማለት ነው። 147 መስጊድ ሲመራ ጎበና ኦሮሚያ ክልል ላይ 147። አሁን በቅርቡ ከተቻለ እንደው ዩቲዩበሮች ካላችሁ ጥሩ ቪው ያላችሁ እሱን ወደ ዩቲዩብ ላይ ለማምጣት እያሰብን ነው ማለት ነው። ጠዋት ስንነጋገር ነበረ። 147 መስጊድ የሚመራ ሰው ሼህ ነው። ኦኬ ሼህ ነው ማለት አሁን እኛ እንዲህ ሚዲያ ላይ እንዲያደረግን ስለማንል ነው። ምክንያቱም እናንተ አራጆች ስለሆናችሁ ማለት ነው። በተለይ ዋሃብያ ክንፉ ማለት ነው አራጅ ስለሆነ ከእስልምና አስወጣን ብለን እኛ ሚዲያ ላይ አናስነግርም። ኦር ደግሞ ይህን ያህል ክርስቲያን አደረግን ብለን አንናገርም። ኢቭን ኢፍ በውስጥ ሲያወሩን ቀጥታ ከአስተማሪዎች ጋር ነው፣ ከመምህራን ጋር ነው፣ ከቤተ ክርስቲያን ጋር ነው የምናገናኛቸው መማር ስላለባቸው ማለት ነው። አንድ ጊዜ ይቅርታ ከላይ ስላስቆምኩ ከላይ እህታችን አይ ቲንክ ወንድ አይ ዶንት ኖ በቴክስት ማታ ዲኤም ላይ አውርተናል። እስቲ ያለውን ነገር ራሷ ትመስክርና ትውረድ፣ ችግር የለውም ወይ መስክሮ ይውረድ። አይ ዶንት ኖ
ስፔሲፋይ ማድረግ አልቻልኩም። እንትኗን ጾታ መለየት አልቻልኩም። ቢኮዝ እዛ ላይ ምንም የሚናገር ነገር የለም። ኤኒሃው እዚህ ላይ ገብርኤል አባቴ ያለውን ነገር እስቲ ንገረንና ወይም ንገሪንና ሌላ እንግዳ እናስተናግድ። ይቅርታ ብሩኬ፣ ምስክርነት ያስፈልገናል። ለዛ ነው። ወንድሞቼ ከላይም ትታዩኛላችሁ። ወንድሞቼ ሰላም እላችኋለሁ ሁላችሁንም። እሺ እኔ ያው ልናገር የፈለኩት አንደኛ እኔም ሲናገርኩኝ ክርስቲያን የሆንኩትኝ ማለት የሆንኩትን ምክንያት አሁን ሳይሆን በደንብ አንብቤ በደንብ ተምሬበት ነው እንጂ ዝም ብዬ አይደለም። ከበፊትም ወይም በጣም እከታተለው ነበር። ከዛ ላይ ደግሞ በጣም የእሱን ትምህርቶች ሸካርብ ነበር ብዙ ጊዜ። ከዛ ላይ ያው መጽሐፍ ቅዱስና ቁርአንን እያመሳሰልኩ ነው፣ ዝም ብዬ ሳይሆን ያን እያደረኩ ነው ማግኘት ትክክለኛ መንገድ እንደሆነ እያወቅሁት ማለት ነው። እና እኔ አንድ ለሙስሊሞች የማስተላልፈው አንድ ምዕራፍ ወይም አንድ ከኛ ከክርስቲያን አንድ ጥቅስ አንስተን ከመንጣት ያ ጥቅስ ለምሳሌ ማቴዎስ ወንጌል ከሆነ ከዛ ያ ጥቅስ ምን እንደሚወስድ ከዝቀት አንብበን ተረድተን ነው መሆን አለበት ጥያቄ ይዘን መምጣት ያለብን ማለት ነው። እና አንድ ምዕራፍ ነው ማለት ኢየሱስ ማን ነው ወይም የሚባለውን ቃል መጥተን እዚህ ባንጠይቅ እና በደንብ አንብበን ያልተረዳን ነገር መጥተን ጠይቅ እላለሁኝ። እኔ ቤተሰቦችን ሀገር ቤት በደንብ መምህር ቀጥሬ አስተምሬ እንድትቀይሩ ያደረኩት ራሴ መጀመሪያ ነው። ራሴን ተምሬ ራሴን ቀይሬ ከዛ ወደ ቤተሰቦች የሄድኩት ማለት ነው። እና እንደዛ አድርጎ እውነት ወደ እውነተኛው መንገድ ተመለስ ነው የምለው። በጣም ነው እኔ እንጃ ከነበርንበት እና አሁን ላይ ጭራሽ እኩል አይደለም ማለት እና እኔ እንደዛ ነው የምለው ማለት ነው። እና ደግሞ እዚህ ጓደኞች አሉኝ ማለት ነው እና ሙስሊም ለምን ቀየርሽ ምናምን ብለው በጣም ይቃወሙ ነበር። እና አሁን ላይ ግን እነሱ ለራሱ እየተማሩ ነው አሉ ከላይ ማለት ነው። እዚህ እያዳመጡ ነው ታች አሉና እነሱም እንደ እግዚአብሔር ፍቃድ ይቀይራሉ ብዬ አስባለሁ ማለት ነው። በደንብ ተምረውበት ማለት ነው። ሲጀምር አለ ሲያስረዱ ወንድሞቻችን በጣም ነው ወላሂ ማለታችን ለራሱ እዚህ ድረስ እናቆማለን እስኪሉ ድረስ ነው በእውነት። እና እግዚአብሔር ያክብርልኝ ወንድሞቼ፣ ጸጋውን ያዛላችሁ። ለእናንተ የምምላችሁ ነገር አንድ ነገር ቢኖር ምክንያቱም በክርስቲያን እምነታችን ሐዋርያት ሲያስተምሩ አንድ ነገር በትዕግስት ነው በቃ። ምክንያቱም እናንተ እዚህ ላይ የምትሰሩት ከጨለማ ወደ እውነተኛ መንገድ ለመምራት እስከሆነ ድረስ በትዕግስት ከሙስሊም አንድ ርዕስ አንስታችሁ ከክርስቲያን ደግሞ አንድ እያደረግን መጽሐፍ ቅዱስ እያነጻጸራችሁ እንዲቀይሩ እስኪገባቸው ድረስ ስላለው። ምክንያቱም ያ ነው እነሱ አንድ ጥቅስ አንስተው ነው እንደዚህ ነው እዚህ ያመንትር የሚሉት እና በትዕግስት በቃ ስርዓት ባለው መልኩ ክርክር ሳይሆን በቃ ምክንያቱም እኔ እንጃ ከምላቸው ነገር ሐዋርያትና ቅዱስ በርተሎሜዎስ ምክንያቱም አንድ አሕዛብን ለመቀየር ሲሉ እንደ ባህሪያ ተገዝተው ማለት ነው በሰው ቤት ነው ህዝቡን ትክክለኛ እምነት ለመመለስ ሲሉ ማለት ነው። እና እናንተም በቃ አንድ መስዋዕትነት ለመክፈል ከሆነ ለህዝቡ እናንተ በቃ ሁሉም በእምነቱ እንዲጸንትር እንድል ነው ያደረጋችሁት። መጽሐፋችን እንድናነብ እንድንነሳ በቃ መርመረን ያላወቅነው መጽሐፍ እንድንማር ነው ያደረጋችሁን። በእውነት ለሁላችሁም ጸጋውን ያብዛላችሁ ነው የምለው። ከዚህም በላይ እግዚአብሔር ያብዛላችሁ፣ መንግስተ ሰማያትን ያወርስልኝ እላለሁኝ። እግዚአብሔር ይስጥልኝ ወንድሞች። እሺ ታችን እናመሰግናለን። አንድ ነገር ስፔሲፋይ ማድረግ የምፈልገው ነገር ምንድነው፣ ከዚህ በፊት አውርተን አናውቅም። ዲኤም ላይ ነው ማታ የነገረችኝ። በጣም ደስ ብሎኛል። ዛሬ እኔ ራሴ ነኝ ኢንቫይት ያደረኳትኝ። ያለው ምስክር እንግዲህ ሌሎቻችሁም ወንድም እህቶቼ ሰምታችኋል። እግዚአብሔር የተመሰገነ ይሁን። ሁሉንም ሰዎች ራሳችሁ እንደዚህ እርዷቸው። እንደዚህ ሲደረግ ደግሞ እኛ ንጽጽሩን ስንሰራም ኢንቫይት አድርጓቸውና እንዲማሩ የማያውቁትን ነገር ከሆነ ላኳቸው ወደዚህ። ሌሎችም አይ ቲንክ ከታች እየተማሩ ያሉ በጣም ብዙ ሰዎች አሉ፣ የእሷ ጓደኞች። እኔ አሁን ጀንደር ራሱ ስፔሲፋይ ማድረግ አልችልም ያልኳችሁ ከዚህ በፊት እንደማንተዋወቅ ራሱ ግልጽ ነው።
ኤኒሃው እግዚአብሔር ያክብርልኝ። ጥሬን አክብረሽ ስለመጣሽ እግዚአብሔር ያክብርልኝ። ከታች ያላችሁም እኔ ኮሜንት ላይ ጻፍኩትን ኮፒ ፔስት በማድረግ ኮሜንቱን ሙሉት። አመሰግናለሁ። ገብርኤል አባቴ በጣም ነው የማመሰግነው። መርቋት እንጂ ክርስቲያኖች ካሪ ደስ ብሎናል። እንግዲህ ይሄ ውጤት ተናገር። እሺ እግዚአብሔር ዘመንሽን ይባርከው። እንግዲህ ተመልከቱ፣ በክርስትና ውስጥ ሰው ሲመጣ ተምሮ አውቆ ነው የሚመጣው። ያወቀውን ደግሞ ቤተሰቡ እንኳን እንዲማር እንዲሁ በስሜት እንዲመጡ ሳይሆን መጽሐፍ ቅዱስን እንዲያውቁ እንዲማሩ እያደረገች። አያችሁ፣ እኛ ጋር ያለው ልዩነትን ተመልከቱ። አንድ ሰው ወደ ክርስትና ሲመጣ አምጥተን ድራማ እንሰራበትም እንዲያውቅ ነው። በቤተክርስቲያን እንዲማር መጽሐፍ ቅዱስን እንዲያውቅ ሃይማኖታዊ ትምህርቶችን እንዲያውቅ የአምልኮ ስርዓቶችን እንዲያውቅ ይደረጋል። ተምሮ ነው መጥቶ በራሱ አንደበት ነው የሚመሰክረው እንጂ እኛ እንዲመሰክር አደረገ። ራሱ ያገኘው ውስጡ ያገኘው ያ ደስታ አያችሁ፣ ሰላሜን እሰጣችኋለሁ ይላልና ይሄ የተሰጠን ሰላም፣ የተሰጠን ፍቅር፣ የተሰጠን ደስታ ራሱ ይሄንን ለሰዎች እንድናካፍል ያደርገናል። አያችሁ፣ ሰው አውቀው ነው ክርስትና ላይ አሁን ይመጣሉ። ብዙ ጌታን የሚቀበሉ ሰዎች አሉ፣ ወደ ቤተክርስቲያን የሚመጡ ማለት ነው ከእስልምና። በኔ ጋር የሚመጡትን አውጥቼ ሚዲያ ላይ አላሰጣም። ለምን? እነሱ የህይወት እንዲያገኙ ነው እንጂ ወደ ክርስቶስ ወደ ቤተክርስቲያን ህብረት ነው እንዲገቡ የምናደርገው እንጂ ሚዲያ ላይ አናጨውም። ለሚዲያ አይደል፣ ህይወት እንዲያገኙ ነው። በሰማይ ታላቅ ደስታ እንዲሆን ነው የኛ ስራ። አያችሁ፣ እንዲድኑ ከሞት ወደ ህይወት እንዲሸጋገሩ የምናደርገው እንጂ ድራማ አንሰራም። እንደነሱ አሁን እስልምና ውስጥ የሚገቡ ልጆችን ተመልከቱ። ምንም አይነት እውቀቱ የላቸው። ስለምን? ስለ ክርስትናም እውቀቱ የላቸው፣ ስለ እስልምናም እውቀቱ የላቸው። ምንም አያውቁም። አያችሁ፣ በቃ ሻሃዳ ይዛል። አንተ ሙስሊም ነህ ስገድ፣ አለቀ። ግን ትምህርቱ ምንድን ነው? የለም። በነገራችን ላይ እንደዚህ የሚያደርጉት ኡስታዞቹ ራሱ እውቀቱ የላቸውም። ሼክዎቹ እንኳን ስለ እስልምና እውቀቱ የላቸውም። በነገራችን ላይ እኛ ንጽጽር ላይ የምንሰራ ሰዎች እናውቃለን ከእስልምና ይልቅ። አያችሁ፣ ስትገቡ ምንድን ነው የምታደርጉት? እኔ አላውቅም፣ እሱ ጋይድ፣ እኔ አላውቅም፣ ኡስታዙ ጋይድ፣ እኔ አላውቅም፣ እከሌ ጋይድ። አያችሁ፣ ለምን? እስልምና ውስጥ አድጋችሁ እስልምና ወደ እስልምና የገባችሁ እውቀቱ የላችሁ፣ ወደ ሌላ ነው የምትልኩት። የማታውቁትን አካል ነው የምታመልኩት፣ የምትሰግዱለት። እኛ ግን ለምናውቀው ምን እንላለን? እንሰግዳለን። የምናውቀውን እናመልካለን። ክርስትና ምን ይለየው? ለዚህ ነው ክርስቲያኖች አእምሯቸው የተከፈተ ነው። መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተ ይላል። በተከፈተ አእምሮ አያችሁ፣ የምናመልከው በንጹህ አእምሮ አውቀን። አያችሁ፣ ልዩነት አለ። እንዲሁ እንደ መረን የሌለው ህዝብ የምንሮጥ አይደለም፣ የምንሄድ አይደለም። አንዱ ስለሰገደ ዝም ብለን የምናጋጭ አይደለም። ግንባራችንን ለምናውቀው ስግደት ለተገባው አምልኮ ለተገባው ታርዳሃልና በደምህም ዋጅተህናልና ለአንተ ስግደት አምልኮ ይገባሃል ነው የሚለው ራእይ መጽሐፍ ሲናገር። ለተገባው ነው የሚሰገድለት። ክርስቲያን ይህንን ነው አውቆ ከእስልምና መጣ ከሌላ መጣ ተምሮ ነው ወደ ቤተክርስቲያን የሚገባው። ልዩነቱን ተመልከቱ። አጣሩ፣ መጽሐፍቶቻችሁን መርምሩ። ቅድም ብያችኋለሁ። የምትሰሙትን ነገር መርምሩ፣ አጣሩ። ቁርአኖቻችሁን አጣሩ፣ ትምህርታችሁን አጣሩ። ምንድን ናቸው? ለህይወት ይጠቅማል ወይ የሚለውን እዩ። ቴንክ ዩ ክርስቲያን፣ እየቀጠል ይቅርታ። እግዚአብሔር ይመስገን። ደስ ብሎኛል በጣም እህቴ። እኔ እንደው መጠየቅ የፈለኩት ነገር ምንድነው፣ አሁን ምንድነው የምታስቢው ስለ እስልምና? እንደው ስታስቢ what do you feel? ማለት እንደው ባይዘዌ አንቺ ምስክርነት ይሄ ያለፍሽበት የሄድሽበት ኑሮ ለሌሎች በጣም ጥሩ ምስክርነት መሆን ይችላል። በደንብ እንዲያዩ ብርሃኑን እንዲመለከቱ ማለት ነው። እና ምን ነበር አሁን ላይ ምንድነው ፊልም ታደርጊ ስለ እስልምና ስታስቢና ለሌሎች ሙስሊሞች ምንድነው ማስተላለፍ የምትፈልጊው?
መልእክት ቅድምም እየተናገርሽ ነበር፣ ግን በደንብ አጽንኦት እንድትሰጪው ስለፈለኩ ነው። እሺ ለነሱ እኔ የማስተላልፈው ነገር አሁንም ይመለሱ ነው የምለው። በደንብ ያንብቡት መጽሐፉን። በቃ አንዱን ብቻ ርዕስ መያዝ ሳይሆን ቁርአንንና ሁለቱንም መጽሐፍ መያዝ አለባቸው። ማለት መጽሐፍ ቅዱስ የኛን ክርስቲያኖችን ሳይሆን የሙስሊሙን ቁርአኑንም በደንብ የያዙት ሁለቱንና ከሁለቱንም በደንብ ያንብቡት ማለት ሰዓት ራሳቸውን ፍሪ አድርገው ማለት ነው። በቃ ያነጻጽሩትና በደንብ አንብበው በቃ ይረዱት። በቃ ምንም ማለት ሰው አይደለም። መጀመሪያ ራስን ፍሪ አድርጎ ሁለቱንም ማንበብ ነው በቃ። እና ማንኛው እውነተኛ መንገድ እንደሆነ ያውቁታን ከዛ ላይ ማለት ነው ትክክለኛው ማለት ነው። ያ አይ ቲንክ ኔትወርክ ስልክ ነው መሰለኝ። ያ እና እንደዛ ነው የምለው እኔ። በደንብ አንብበው እኔ በደንብ ማለት ነው ለሙስሊም ጓደኞቼ ማለት ነው እንዲወጡ በጣም እጥራለሁ። እና ግሩፕ ሰርቼ ማለት ነው ግሩፕ ሰርቼ እነሱ እንዲማሩ በቃ አሁንም ድረስ አሉ ከታች ማለት እያዳመጡ ነው። እንደውም ተምረው እነሱም ለምስክርነት ከላይ ወጥተው እንዲመጡና እንዲናገሩ አደርጋለሁኝ። እነሱን ለማስተማር ነው እዚህ ድረስ ለራሱ እንዲመጡ ያደረኩት። ሸር እያደረኩኝ እምተጋው እኔ ሙስሊሞችን ወደ ብርሃኑ እንዲመለሱ ለማድረግ ነው፣ አሁንም ለወደፊትም ማለት ነው። እና በደንብ አንብቡት በደንብ ማለት ነው። እኔ እንጃ አባቴ ለራሱ ከምላችሁ በላይ እውነት እንደውም አንድ ቀን አመጣዋለሁኝ በቃ ሲያስተምሯቸው ለራሱ በጣም ነው የሚገርም የነበረው ማለት ነው። ያው እንግዲህ ወንድሜ ነበር አንድ ወንድሜ እንደዛ ብሎ የነበረው። አሁን ላይ ግን እግዚአብሔር ይመስገን በደንብ ተምሮ ሁላችንም ክርስቲያን ሆነናል። ሁላችንም ወንድሞቼ እዚህ ቦታ ላይ ጥላቻ አይደለም። እነዚህ ወንድሞቻችን የሚከፍሉልን መስዋዕት ለኛ በቃ ወደ ብርሃን እንድንመለስ እንጂ ወደ ጨለማ እንድንሄድ አይደለም። ምክንያቱም ለእነሱ የሚከፈላቸው ነገር የለም። እዚህ መታችሁ ስለመሳደብ መናገር ሳይሆን ስርዓት ባለው መልኩ መጠየቅ ስርዓት። እነሱ ደግሞ ማስረጃ ይዘው ነው የሚመጡት እንደሚያስረዱን። አሁን ለምሳሌ መሐመድ ነው ከዚህ ርዕስ አሁን ካነሱት ርዕስ ማስረጃ ውጭ የሚወጡት ነገር የለም። እኛ ግን እናንተ ግን ሳለ ክርስቲያን አንድ ነገር አምጥተን ማስረጃ አድርጎ እንደዚህ ከምናዋረድ በቃ በስርዓት እንደውም ሙስሊም አባቶች እነሱም እኔ አሁን ብዙ ጥያቄ የፈጠሩብኝ ነገሮች ከሙስሊም አባቶች ጋር እየተገናኙ ብዙ ነገር ፈትቻለሁ። ግን እነሱ የሚያወሩት በጣም ሌላ ጭራሽ የተለያየ ነገር ነው። ስለዚህ እንደዛ እና አይምሮአችን ላይ ሌላ ነገር ከሚፈጥርብን በደንብ መጽሐፋችንን አንብቡት። እንደውም ላይ የማቴዎስ ወንጌል መርምሩ ሁሉን ወቁ ሁሉ መርምራችሁ ሁሉን ወቁ ተከተሉ ይላል። ስለዚህ መርምሩት በደንብ መጽሐፋችሁን ማለት ነው። ሌላ ከምንናገር መጥፎ ከምንናገር በደንብ አንብቡት በደንብ ከምላችሁ በላይ ማለት ነው። እኔ ሌላ የምለው ነገር የለም። አሁንም ይመለሱ ነው የምለው። እናንተም በስርዓት አስረዷቸው። ምክንያቱም ከላም ማወቅ ነው። በተለይ ገጠር አካባቢ የሚኖሩ ትምህርት ለማያገኙ በጣም ብዙ ነገር ማለት ነው። እና ቁርአኑን ደግሞ ብዙ ጊዜ መተርጎም ስለማንችል ብዙዎች የሚስተሳሰፉት ያለው ለዛ ነው። ማንበብ እንጂ ትርጉምን ስለማናውቀው ነው። እና ስርዓት ባለው መልኩ ታስረዷቸው ብዬ ነው የምለው ማለት ነው። በጸብ ሳይሆን በክርክር ሳይሆን እዚህ ቦታ ላይ ሁሉም ሊመለስ እውነተኛውን መንገድ ለማወቅ እናንተም ለመመለስ እስከሆነ ድረስ በትዕግስት ያስረዱን። እነሱም ደግሞ ያላቸውን ጥያቄ በስርዓት ይመልሱ እላለሁኝ። እግዚአብሔር ይስጥልኝ። ብሩኬ የምትለው ነገር ካለ አጋፔም። እሺ በደስታ ነው እንጂ የምለው እህትዬ፣ እንኳንም ከድቅድቁ ጨለማ ወደሚደነቀው ብርሃን ወደ ክርስቶስ መንግስት እግዚአብሔር አመጣሽ እላለሁ። ልለው የምችለው አንደኛው ይሄ ነው። ጥሩ ብለሻል። ያቀረብሻቸው ነገሮች ጥሩ ነው። ምን ይላል መሰለሽ ሱራ 21:7 ላይ የማታውቁም ብትሆኑ የመጽሐፍቱን ባለቤቶች
ጠይቁ ይላል። የማታውቁም ብትሆኑ ምን የመጽሐፍቱን ባለቤቶች ጠይቁ። የመጽሐፍቱ ባለቤቶች ደግሞ እነማን ናቸው? የእውቀት ባለቤቶች ብለው ቁርአኑ በተለያየ ቦታ ላይ ይናገራል። 16:43 ላይ የማታውቁ ብትሆኑ የእውቀትን ባለቤቶች ጠይቁ። የእውቀት ባለቤቶች እነማን ናቸው? ወደ ክርስቲያንና ወደ አይሁድ ነው የሚልካችሁ ማለት ነው ቁርአናችሁ ራሱ። ስለዚህ እውቀትን ከፈለጋችሁ ኑና ጠይቁ፣ እህታችን እንዳለችው ማለት ነው። ምክንያቱም እኛ መጽሐፉን እናነባለን፣ የመጽሐፉ ባለቤት ስለሆነ ቁርአኑም ስለሚልካችሁ ወደኛ ነው። እህቴ ነኝ በድጋሚ ላለው እንኳንም ከድቅድቁ ጨለማ ወደሚደነቀው ብርሃን ያመጣሽ እግዚአብሔር የተባረከ ይሁን የተመሰገነ ይሁን እላለሁ። ሌላ ምንም የለኝም። በርቺ። አሁንም አንቺ በደንብ ስለ ክርስቶስ በደንብ እንትን በይ፣ ተማሪ፣ አትቅሪ ቤተክርስቲያን። ዘወትር የእግዚአብሔርን ቃል ውስጥ ተገኚ። ቤተሰቦችሽንም እንደዛው ጠንከር አድርገሽ ያዢ። ጓደኞችሽንም ደግሞ ወደዚህ አንቺ የቀመሽውን የሚገርመውን ብርሃን የሚደነቀውን ብርሃን የቀምሰሽ ያጣጣምሽውን ሰዎች እንዲቀምሱ በደንብ መስራት እንዳለብሽ፣ በደንብ ራስሽ ላይ መስራት እንዳለብሽ ይሰማኛል። ራስሽ ላይ ስሪ። ከዛ በኋላ ጓደኞችሽን፣ ዘመዶችሽን እንደምትወርሺ ሙሉ እምነት አለኝ እህቴ። በጣም ነው የማመሰግነው። እጅግ በጣም ደስ ብሎኛል። እኛ አንነፋም፣ እንደዚህ ሻሃዳ ያዙ፣ ኑ እንደዚህ አድርጉ እያለን አንነፋም። ሁሉ ነገር በውስጥ ነው የሚሆነው። ወለተ ስላሴ ብለን ወንድን ሻሃዳ እናስይዘው፣ ወለተ አቤል ብለን ክርስትና ስም ሻሃዳ እናስይዘው። ኦኬ፣ ድራማ አንሰራም። ይኸው እህታችን መታለች። ይኸው ተባረኪልኝ እህቴ፣ በጣም ወድሻለሁ። ደስ ብሎኛል። አጋፔ ማውራት የሚመች ከሆነ ሚዩት አብራ፣ ማይመች ከሆነ ያው እኛ እንትን እንበል። አጋጣሚ ማታወራ ከሆነ ብዬ ነው። አይመችም። በቃ በዚህ አጋጣሚ በቤቱ ያጽናሽ። እንኳንም ከድቅድቁ ጨለማ ወደሚደነቅ ብርሃን ፈጣሪ እንድትመጭ ረዳሽ። ፕላስ ደግሞ እኛ ክርስቲያኖች ላይቭ ላይ አይደለም ክርስትናን የምንሰጠው። ማንም ማወቅ ያለባችሁ ክርስትና ሰጭም ነሽም እኛ አይደለንም። ሃይማኖታችን ስርዓት አለው። አሻዱ አላህ ስላልክ ሙስሊም ሆንክ እንደሚባለው አይደለም። ኢየሱስ ክርስቶስ ጌታ ነው ስላልሽ አምነሻል ማለት አይደለም። ትምህርት ትወስዳለህ። ከትምህርት በኋላ ብዙ ነገር ነው ያለው። ስለ አባቶች ትማሪያለሽ። መጽሐፍ ቅዱስ እንዴት ያ ትንሽ ፍቅር ተቋርጧል መሰለኝ። ዴም አትመልሺ ለማንም በዴም በኩል ስለሚሉ ስድብ ምናምን ስለሚሉ እሱን አትመልከሺ። ሌላው የረሳሁት እንትን ነው። ደስ ብሎኛል። እኔ ፐርሰናሊ በግሌ ደስ ብሎኛል። እኔ አንድ ነገር ግን በጣም አልገረመ። ክርስትና አንዱ እሷ ወደ ክርስትና መታ ቤተሰቧን ጭምር ነው የወረሰችው። ሙስሊሞች ኡስታዞች ደግሞ ያሰልማሉ፣ በ15 ቀን ተመልሰው ይመጣሉ። እኛ ደግሞ ጌታን በቃ ክርስትናን ሲያውቁ እውነተኛውን አምላክ አውቀው ሲመጡ ቤተሰባቸውንም ጭምር ነው የሚወርሱት። የሚገርም ነው። እነሱ ሚዲያ ላይ አንድ ሳምንት ምናምን ያንጫጫሉ። ከዛ በኋላ በሞቅታ ሄደ ሁሉ ተመልሶ ይመጣል። ልክ እንደ ሲሳይና አይታችሁታል። ከዛ በሶስተኛ ቀን አሰለምኳት ብሎ ሰክሬ እኮ ነው እንዳለችው ልጅ ማለት ወዲያው ተመልሶ ይመጣል። 15 ቀን ቢበዛ 1 ወር እና ተመልሶ ወደ ቤቱ ይመጣል። ግን ክርስቲያን ሲኮን ግን አንድ ሰው ፍሬ ሲያውቅ የእግዚአብሔርን ቃል በውስጡ ሲገባ መውረስ ነው የሚጀምረው። የአሕዛብን ደጅ ትወርሳለህ አይደል የሚለው መጽሐፍ ሲናገር፣ እንደ ምድር አሸዋ አበዛሃለሁ።
ይላልና ያንን እየወረስክ ነው የምትሄደው እያፈራህ እጥፍ እጥፍ አየክ በመልካም መሬት ላይ ስትዘራ 170 30 አፈራ ይላል እያፈራ ነው የሚሄደው። አሁን እሷ ቤተሰቦቿን ወርሳለች፣ ከዛ ጓደኞቿን ወደ መውረስ ትሄዳለች። አያችሁ እስልምና ጋር ስትሄድ የሄደ ተመልሶ ስለሚመጣ ያላቸው አማራጭ ምንድን ነው? 4 ያገባሉ፣ ከዛ የኢንኩቤተር አይነት ስራ ነው የሚሰራው። እውነተኛ ነገር ግን በእውነት ነው የሚሄደው። አንዳች እዚች እህት ላይ አንዳች ነገር የተደረገ ነገር የለም የእግዚአብሔርን ቃል ከመነገር ውጭ። ያ የእግዚአብሔር ቃል ነው ፍሬ አፍርሶ እሷ ለቃሉ ተማርካ አውቃ እንትሰተን ቤተሰቦቿን መውረስ የጀመረችው ጓደኞቿን ለመውረስ አሁን እየተዘረጋች ነውና እግዚአብሔር ያስፋሽ፣ ሮቦት ያደርግሽ። ተባረክ። እናመሰግናለን እህታችን። ለጓደኞችሽ ከታች ይከታተሉ ያለውን ነገር እኛ የምንጠይቀውን ጥያቄ ወስደው ይጠይቁ። መልስ ካጡ ንጽጽሩን እኛ እየሰራን ነው። ከዚህም በላይ እንቀጥልበታለን፣ ገና እንቀጥልበታለን ማለት ነው። ሐሰተኛ ነቢዮችን እናጋልጣለን፣ ሐሰተኛን ትምህርት እናጋልጣለን። እስከ መጨረሻው ድረስ ይቀጥላል። ይሄ እነሱ ጀምረውታል ንጽጽሩን፣ እኛ ደግሞ ዙሩን አክርረነዋል። እነሱ መቋቋም የሚያችሉት ደረጃ ድረስ አድርሰነዋል ማለት ነው። ሌቭሉን ከፍ አድርገነዋል። ስለዚህ በልበ ሙሉነት ነው የምናገረው፣ አይቆምም። አሁንም ይቀጥላል። የእግዚአብሔርን መንግስት ወራሽ ምንሆን ያደርገን፣ ሌሎቹንም ደግሞ ወደ ብርሃኑ ምንጠራ ሰዎች ያደርገን። እኛንም እህታችን እናመሰግናለን። ሌሎች ወንድም እህቶችን ተቀብለን እናስተናግዳለን። ከታች ሆነሽ ትምህርቱን መከታተል ትችላለሽ። ቴንክ ዩ። በግሌ አመሰግናለሁ። ያ ቃልዬ እንደው ካሌብ ሲናገር የሆነ ነገር ገባኝና አንድ ነገር ማለት ፈልጋለሁ። ክርስቲያኖችን እንደው አንዳንድ በስህተት ወይም ደግሞ ኢየሱስ ክርስቶስን ካለማወቅ የተነሳ ወይም በክርስቶስ ያለውን ማንነቱ ካለማወቅ የተነሳ አንድ ሰው ሊሰልም ይችላል። ካለማወቁ ማለት ነው፣ ስላላወቀው የቆመበትን መሰረት ካለማወቅ የተነሳ ነገር ግን እስልምና ውስጥ ገብቶ 1 2 3 ስቴፕ እንደሄደ ሲጨንቀው ማለት ነው፣ ውስጡ ያለው የባርነት መንፈስ ሲጨንቀው በ15 ቀን ጥሎ ይወጣል አለ። ክርስቲያንስ ሲኮን እንዴት ነው? ጥያቄው እሱ ነው። ወደ ክርስቶስ ጉያ ሲመጣ ምንድን ነው? ጌታ ቸር እንደሆነ ቀምሳችሁ፣ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድትተጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ ይላል። ጌታ ቸር መሆኑን